ሊቃውንቶች ሲናገሩ ሰዎችን ያስገርማሉ። ሊቃውንቶች ማለት በጣም በምድር ላይ ነጠቅን ያሉ ሰዎች፣ በጣም ማይንዳችን ከፍ ብሏል ያሉ ሰዎች ሲያወሩ አፋችሁን ከፍታችሁ ዋው በጣም የሚገርም ሐሳብ ነው እንደዚህ ያልተረዳውም ነበር ወዳችሁ ዕውቀት ትቀበላላችሁ። ሊቃውንቶች ሲናገሩ፣ ፌዘኞች ሲናገሩ ደግሞ ያስቃሉ። ፌዘኛ ማለት ኮሜዲያን ማለት ነው። ስለዚህ ፌዘኛ ወጥቶ የተደበረ ሰው፣ ናፕ ውስጥ ያለ ሰው፣ በጭንቅ ውስጥ ያለ ሰው ሲወጣ ያስቃል። የሆነ ነገር አምጥቶ ሰዎችን ያስቃል። ትንሽ ሪሊፍ አድርጌያለሁ ከጭንቀቴ ወጥቻለሁ ይላል። እግዚአብሔር ሲናገራችሁ ሊያስቃችሁ ሊያስገርማችሁ አይደለም። እግዚአብሔር የሚናገራችሁ ሊያሳርፋችሁ ነው። አሜን ሃሌሉያ። እግዚአብሔር ሰዎችን የማሳቅና የማስገርም ፕሮግራም የለውም። እግዚአብሔር ሰዎችን የማሳረፍ ፕሮግራም አለው። አሜን ኢየሱስ ክርስቶስ ጌታ ነው። ስለዚህ የእግዚአብሔርን ቃል ስትሰሙ ወደ ረፍታችሁ ትፈጥናላችሁ። አሜን የጌታን ቃል ስትሰሙ ነገራችሁ ይለወጣል። አሜን ሃሌሉያ። መጽሐፍ ቅዱስ ሲናገር የእግዚአብሔር ቃል ይላል ድንጋዩን እንደሚቀጠቅጠው መዶሻ ነው ይላል። ሃሌሉያ። አልቀጠቀጥ ያለ አልፈለጥ ያለ ድንጋይ ነው። ድንጋዩ እንደሚቀጠቅጠው መዶሻ ነው ካለ በኋላ ገለባውን እንደሚበላ እሳት ነው ይላል። ሃሌሉያ ኢየሱስ ጌታ ነው። አጠገብህ ካለ ኮንግራቹሌሽን በለው። የእግዚአብሔር ድምፅ እዚህ ቤት አለ በለው። ኢየሱስ ክርስቶስ ጌታ ነው። አሜን። ሰው የሆነ ነገር ሊሰማ በሄደበት ቦታ እንኳን ይደሰታል። እግዚአብሔር የሚናገረው ለልብ ስለሆነ ሃሌሉያ። ደስተኞች ናችሁ ከኔ ጋር? ኢየሱስ ክርስቶስ ጌታ ነው። ከኔ በፊት ያገለገሉ ቅዱስ